ከእምነቴ ጋር በተያያዘ የሆነ ችግር እንዳለ ይሰማኝ ጀመር። ጀነት እገባለሁ ብዬ አስቤ አላውቅም ነበር። ሲኦልን ሳስበው ደግሞ ሁሌ ፍርሃት ነው የሚሰማኝ። እግዚአብሔር ይህንን ትእዛዝ አያዝም። ይህ ሰዎች በምናባቸው የፈጠሩት አምላክ መሆን አለበት ብዬ አሰብኩ። እግዚአብሔር ሆይ በእውነት አንተ ካለህ ላገኝህ እፈልጋለሁ፣ ላውቅህ እፈልጋለሁ ብዬ ጸለይኩ። በዚያው ሌሊት ነበር ሕልም ያየሁት። እሱም በአረብኛ አና የሹዋ አለኝ። ይህ ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማህበርተኛ ሆኑ። ጁማን አልቃዋስሚ እባላለሁ። ባሌ የሐማስ አባል ነው። የተጋባነው ጋዛ ውስጥ ነበር። አሁን ግን በሃይማኖት ምክንያት ተፋተናል። ይህን ታሪኬን ልትሰሙት ይገባል። ተወልጄ ያደግኩት ኳታር ውስጥ ነው። አባቴ ከሐማስ መስራቾች አንዱ ነበር። ስሙ መሐመድ ካዋስሚ ይባላል። ብዙ ሰዎች ግን አቡ ጃፈር ብለው ነው የሚጠሩት። ወላጆቼ ሲያሳድጉኝ እስራኤልን፣ አይሁዶችን፣ ክርስቲያኖችን እንዲሁም የሺዓ ሙስሊሞችን ሳይቀር የሐማስ አባል ያልሆነን ሰው ሁሉ እንድጠላ አድርገው ነው ያሳደጉኝ። ይህን ስነግራችሁ እያዘንኩ ነው፣ ግን እኛ ክርስቲያኖችንና አይሁዶችን እንረግማቸው ነበር። ልናስወግዳቸው ይገባል፣ ቁርአን ይህንን ያዘናል ብለን እናምን ነበር። ኢየሱስ ክርስቶስ እንኳን ሳይቀር አንድ ቀን ወደኛ ተመልሶ መጥቶ ከኛ ጋር ይዋጋል። ሳርና ቅጠሉ እጽዋትና አለቶችም ሙስሊሞችን የሚጠሩበት ቀን ይመጣል። ሙስሊሞች ሆይ አንድ አይሁዳዊ ሰው ከኛ ጀርባ ተደብቋል፣ ቶሎኑና አስወግዱት ብለው ይጠሩናል ብለን እንጠብቅ ነበር። ጋዛ ውስጥ በትዳር ለ13 ዓመታት ቆይቻለሁ። ከ2002 እስከ 2015 ዓ.ም ድረስ። በዚያን ወቅት ነበር ያየሁት ነገር ሁሉ ጥያቄ ይፈጥርብኝ የጀመረው። ሐማሶች ጋዛን በተቆጣጠሩ ጊዜ ለእያንዳንዱ የጋዛ ነዋሪ እኩልነትንና የተሻለ ሕይወትን እንደሚያመጡለት ቃል ገብተው ፋታህ የተባለውን ከነርሱ ቀደም ብሎ ጋዛን ይቆጣጠር የነበረውን ቡድን እንደሚጠሉት ገልጸው የጋዛ ነዋሪዎችም እነርሱን እንዲመርጧቸው የምርጫ ቅስቀሳ ሲያደርጉ ነበር። ስለዚህ በ2006 እና በ2007 ዓ.ም በተደረጉ ምርጫዎች እኔ ሐማስን ነበር የመረጥኩት። ያ አሁን ይጸጽተኛል፣ ምክንያቱም ሐማሶች ጋዛን ወደ ባሰ ማጥ ውስጥ ነው ያስገቧት። ፍልስጤማውያንን እንኳን ሳይቀር ነው መግደል የጀመሩት። የሐማስ አባል ካልሆነ በስተቀር በፍርሃትና በጭንቀት እንድንኖር ነው ያደረጉን። ስለዚህ ጉዳይ አሰብኩበት። ጊዜው አይሲስ የተባለው የአሸባሪዎች ቡድን በመስፋፋት ላይ የነበረበት ጊዜ ነበር። በርካታ ሙስሊሞችንም ገድሎ ነበር። ስለዚህ ከዚህ ከእምነቴ ጋር በተያያዘ የሆነ ችግር እንዳለ ይሰማኝ ጀመር። እንደነገርኳችሁ ከልጅነቴ ጀምሮ ሙስሊም ሆኜን ያደግኩት። ከፈጣሪ ጋር ባለኝ ሙግት ግን በቂ ምላሽ አግኝቼ ስለማላውቅ የመንፈስ እርካታ አልነበረኝም። እግዚአብሔርም በእኔ ደስተኛ ይሆናል ብዬ አስቤ አላቅም እና ገነት እገባለሁ ብዬ አስቤ አላውቅም ነበር። ሲኦልን ሳስበው ደግሞ ፍርሃት ነበር የሚሰማኝ። ሞቼ ስቀበር እንኳን እባብ መጥቶ የሚያሰቃየኝ ነበር የሚመስለኝ። ምንም ሰላም አልነበረኝም። ሁል ጊዜ በልቤ አንድ የሆነ የተሳሳተ ነገር እንዳለ ይሰማኝ ነበር። አንድ ጊዜ ጸሎት አድርጌ ሲጨርስ አላህ ጸሎቴን እየተቀበለኝ ስለማይመስለኝ እንዲሰማኝ ደጋግሜ ነበር ጸሎትም አድርገው። ነፍሴ እረፍት አልነበራትም። አንድ የማውቀው ሰው ለጊዜው ስሙን መጥቀስ አልፈልግም እና ያ የሚቀርበኝ ሰው ሃይማኖቱን ክዶ ኤቴይስት እንደሆነ ነገረኝ። እስኪ ቁርአንን ደጋግመሽ በነፃ አእምሮ አንብቢው፣ እንደ ማንኛውም መጽሐፍ አንብበሽ ለመረዳት ሞክሪ አለኝ። እኔም እሱ እንዳለኝ አደረግኩ። ካነበብኩ በኋላ ግን ቁርአን የመሐመድ ታሪክ እንደሆነና እስልምናን የማይቀበሉ ሰዎች ሁሉ ላይ እርምጃ እንድንወስድ የሚያበረታታ መጽሐፍ ሆኖ አገኘሁት። መሐመድ ያሳደገው ልጁ ከአላህ በተላከለት መልእክት ሚስቱን ፈቶ መሐመድ እንዲያገባት እንዳዘዘው ይናገራል። ከዚያም ማሰብ ጀመርኩ። ይህ ትምህርት ትክክል አይደለም ብዬ አሰብኩ። እግዚአብሔር እንዲህ አይነት ትእዛዝ አያዝም። ይህ ሰዎች በምናባቸው የፈጠሩት አምላክ መሆን አለበት ብዬ አሰብኩ። ውስጤ ምንም ሊቀበለው አልቻለም። ኤቴይስት አልሆንኩም። ከዚያ ይልቅ በየቀኑ አጥብቄ መጸለየን ቀጠልኩ። እግዚአብሔር ሆይ በእውነት አንተ ካለህ ላገኝህ እፈልጋለሁ፣ ላውቅህ እፈልጋለሁ ብዬ ጸለይኩ። ይህ ሁሉ ፍጥረት በአጋጣሚ እንዳልመጣና አንድ ፈጣሪ እግዚአብሔር እንዳለ ባምንም ትክክለኛውን አምላክ የማወቅ ከፍተኛ ፍላጎት አደረብኝ። እንደ ኤሮፓውያን አቆጣጠር ከ2012 እስከ 2014 ዓ.ም ድረስ ያለማቋረጥ እግዚአብሔር ራሱን እንዲገልጥልኝ ጸለይኩ እና በዚህ መሃል ልጆቼ ታመው ለሞት ተቃርበው ሳለ እግዚአብሔር በድንቅ ሁኔታ ፈወሳቸው።
በ2014 ዓመተ ምህረት ደግሞ በሐማስና በእስራኤል መካከል ጦርነት ተደርጎ ነበር እና የእስራኤል መከላከያ ሰራዊት ለባሌ ደወሉለትና ለጎረቤቶቻችን ከቤታቸው እንዲርቁ እንዲነግራቸው ጠየቁት። ምክንያቱም በዚያ አካባቢ ፈንጂ ሊጣል ስለነበረ ነው። ባሌም ለሰራዊቱ በቤት ውስጥ ማንም እንደሌለ ነገራቸው። ይህም እስራኤል ለሰዎች ነፍስ ጥንቃቄ ታደርግ እንደነበረ አስገንዝቦኛል። በግምትና በጅምላ አልነበረም ጥቃት የሚፈጽሙት። እና የዚያን ቀን ማታ ላይ የጎረቤቶቻችን ቤት ላይ ፈንጂ ተጥሎ አወደመው። በጣም አስፈሪ ነበር። በዚያች ደቂቃ የምሞት ነበር የመሰለኝ። ሌሊቱን ሙሉ ሳለቅስ አደርኩ። ነፍሴ ወደ እግዚአብሔር ቃተተች። እግዚአብሔር ሆይ አንተ እውነት ካለህ ላውቅህ እፈልጋለሁ፣ ስምህን መጥራት እፈልጋለሁ፣ እንድታድነኝ እፈልጋለሁ ብዬ ጸለይኩ። በዚያው ቀን ሌሊት ነበር ሕልም ያየሁት። በሕልሜ ራሴን ከእናቴ ጋር አየሁት። እናቴ በ2005 ዓመተ ምህረት ነበር ያረፈችው እና በሕልሜ የቤታችን በረንዳ ላይ ተቀምጠን ነበር። ምሽት ስለነበረ ጨረቃዋ በጣም ትልቅ ሆና በሰማይ ላይ ትታይ ነበር። እናቴም ጨረቃዋን አየሻት ስትለኝ ቀና ብዬ ተመለከትኳት። ከጨረቃዋ ውስጥ ግን የኢየሱስ ፊት ሲወጣ አየሁት። እርሱም በአረብኛ አናገረኝ። አና የሽዋ እኔ ኢየሱስ ነኝ ሲለኝ ሰማሁት። አንቺ ልጄ ነሽ አትፍሪ አለኝ። የሽዋ ወይም ኢየሱስ የሚለውን ስም ከዚያ በፊት ሰምቼው አላውቅም ነበር። በቁርአን ኢሳ ብለን ነው የምንጠራው። ክርስቲያኖችን አግኝቻቸው አላውቅም ነበር። የኖርኩበት ማህበረሰብ 100% የእስልምና እምነት ተከታዮች ናቸው። ትምህርት በተማርኩበት በኳታር እንኳ ክርስቲያኖች አጋጥመውኝ አያውቁም። ስለዚህ ስለ ኢየሱስ ክርስቶስ ማንም ሰው ነግሮኝ አያውቅም። ያንን ኢየሱስ የሚለውን ስም ስሰማ ግን በጣም የተዋበ የአምላክ ስም እንደሆነ ተሰማኝ። በልቤም ተሰምቶኝ የማያውቅ ሰላም ተሰማኝ። በሕይወቴ ለመጀመሪያ ጊዜ አንድ የሚወደኝ እንዳለ ተሰማኝ። ከዚያ በፊት የቤተሰቦችን ፍቅር እንኳን አግኝቼ አላውቅም ነበር። አላህ ሰዎችን እንደሚቆጣቸው ነው እንጂ እግዚአብሔር ሰዎችን እንደሚወዳቸው ሰምቼ አላውቅም። ከዚያም የሽዋ ወይም ኢየሱስ የሚለውን ስም ጉግል ላይ ፈለኩት። አንድ የግብፅ ክርስቲያን ድረገጽ አገኘሁ። በዚያ ገጽ ላይ በመጀመሪያ ያነበብኩት ጥቅስ ጠላቶቻችሁን ውደዱ የሚል ነው እና ጠላቶቻችሁን ውደዱ የሚል አምላክ አለ እንዴ ብዬ ተደነቅኩ። ምክንያቱም እኛ በቁርአን የተማርነው አይሁዶችንና ክርስቲያኖችን እንድናስወግዳቸው ወይም ጂዚያ እንድናስከፍላቸው ነው። ጠላቶቻችሁን ውደዱ የሚባል ታሪክ እኛ አናውቅም። የዚያን ድረገጽ ባለቤት ጻፍኩላትና አናገርኳት። እሷም በብዙ ሺዎች የሚቆጠሩ ሙስሊሞች በሕልማቸው ኢየሱስ ክርስቶስን እያዩት እንደሆነና ጌታን እየተቀበሉ እንደሆነ ነገረችኝ። አንቺ የመጀመሪያው አይደለሽም፣ ሌሎች ብዙዎች እንዳንቺ ጌታን በራእይና በሕልም እያዩ ነው አለችኝ። እፎይታ ተሰማኝ። እኔ ብቻ ያ ነገር የገጠመኝ መስሎኝ ነበር። መጽሐፍ ቅዱስ አንብቢ ብላ መከረችኝ። የሚያስቀው ነገር አንድ ሰው ወደ ክርስትና ሃይማኖት ሲገባ ያለ ጥርጥር ሲኦል ይገባል ብዬ ነበር ማምነው። አሁን እኔው ራሴ ጌታን ተቀበልኩ፣ አዲስ ሕይወትም ከእርሱ ጋር ጀመርኩ። ኢየሱስ አዳነኝ፣ ሕይወቴን ለወጠው። መንፈስ ቅዱስም በጋዛ እየተካሄደ ያለውን ነገር እውነቱን ገለጠልኝ። ሐማስ ሁልጊዜ ችግር ፈጣሪ ነው። ኢንቲፋዳ እስከተጀመረበት ጊዜ ድረስ በሰላም ነበር የምንኖረው። እኔ ፍልስጤማዊ ነኝ፣ የፍልስጤም መታወቂያ አለኝ። አይሁዶችም የተስፋይቱ ምድር የእነርሱ እንደሆነች አውቃለሁ። መጽሐፍ ቅዱስን አንብቤያለሁ። በቁርአንም ፍልስጤም አንድም ጊዜ አልተጠቀሰችም። በቁርአን የቤኒ እስራኤል ምድር ወይም የእስራኤል ልጆች ምድር ተብሎ ነው የሚታወቀው። አያቴ ከአይሁድ ጎረቤቶቿ ጋር እንዴት በሰላምና በፍቅር እንደኖረች ነግራኛለች። ሐማስ ከመጣ በኋላ ግን ያ ሰላም ደፈረሰ። ሮኬቶች በየጊዜው ወደ እስራኤል ይተኮሳሉ፣ እስራኤልም ምላሽ ትሰጣለች። ከ2008 ዓመተ ምህረት ጦርነት በኋላ አስታውሳለሁ እስራኤል ጋዛን ለመገንባት በርካታ ገንዘብ ልካ ነበር። ሐማሶቹ ግን ሰላም እንዲሆን አይፈልጉም። ጦርነትና የሕዝቡ ሰቆቃ ሲሆን ብቻ የሚያስደስታቸው ይመስለኛል። አካባቢውን ለመቆጣጠር የሚጠቀሙበት ዘዴ ነው። ከውጭ የሚመጣውንም የእርዳታ ገንዘብ ይጠቀሙበታል። የቀድሞ ባሌ ለወዳጆቹ ሲነግራቸው እንደሰማሁት ለእርዳታ የሚላከውን ገንዘብ በጋዛ ውስጥ ሰው ሰራሽ መተላለፊያ ዋሻዎችን ለመስራት እንደሚጠቀሙበት ሲነግራቸው ሰምቻለሁ። ጋዛ ከተማ ውስጥ ሌላ ከተማ ገንብተናል ነበር ያለው። ለተቸገሩና ለአቅመ ደካሞች ግን አንድም መጠለያ ጋዛ ውስጥ አልገነቡም። ሕዝቡ በጦርነት ሲያልቅ እነርሱ እዛ ዋሻ ውስጥ ነው ገብተው የሚደበቁት። ስለኛ ሕይወት ግድ አይላቸውም። በጋዛ ስላላቸው ስልጣን ብቻ ነው የሚጨነቁት።
ስለዚህ የማስተላልፈው መልእክት በሃይማኖት ውስጥ ያላችሁ ሰዎች ስለ ሃይማኖታችሁ ጥያቄ የተፈጠረባችሁ ከሆነ ሳትፈሩ ጥያቄዎቻችሁን እንድትጠይቁ አበረታታችኋለሁ። የሰማችሁት ሁሉ እውነት እንደሆነ አድርጋችሁ አትውሰዱት። ለምን፣ እንዴት ብላችሁ ጠይቁ። እውነትን ለማወቅ አእምሮአችሁን ክፍት አድርጋችሁ የሃይማኖቶቻችሁን መጽሐፍ በማንበብ ታሪኩንም በማጥናት እንድትመረምሩ ነው የምመክራችሁ። ሐማሶች የሚያምኑት እስልምናን የማይቀበሉ ሰዎችን በማጥፋት ገነት እንደሚገቡና እያንዳንዳቸው 72 ሚስቶችን እንደሚሸለሙ ነው። ሕፃናትን ከ4 እና ከ5 ዓመት ዕድሜያቸው ጀምሮ በማሰልጠን እስራኤልን እንዲጠሉ በማድረግ የጦር መሳሪያ እንዴት መጠቀም እንዳለባቸው ነው የሚያስተምሯቸው። ከቤተሰብ የወረሳችሁት ሃይማኖት ሲሆን ከዚያ ሃይማኖት አስተሳሰብ ውጪ ለማሰብ አስቸጋሪ እንደሚሆን አውቃለሁ። ነገር ግን በነፃ አስተሳሰብ እውነትን ለመመርመር አትፍሩ። ጉዳዩ የዘላለም ሕይወት ጉዳይ ነው። ሃይማኖታችሁ ጥያቄዎችን እንድትጠይቁ የማይፈቅድ የተነገራችሁን ብቻ እንድታምኑና እንድትታዘዙ የሚነግራችሁ ሊሆን ይችላል። እግዚአብሔር ግን ሁሉን መርምረን እውነት የሆነውን ብቻ እንድንከተል ይፈልጋል። ወደ እውነት ሁሉ ይመራን ዘንድ ደግሞ መንፈስ ቅዱስን ሰጥቶናል። እግዚአብሔር ሰውን ሁሉ ይወዳል፣ ነፃ ሊያወጣን ይፈልጋል። በፍርሃት ውስጥ እንድንኖር አይፈልግም። በኢየሱስ ክርስቶስ አምነን ነፃ እንድንወጣ ይፈልጋል። ወደ ገነት መግቢያው መንገዱ አንድ ብቻ ነው፣ እርሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በመስቀል ተሰቅሎ ሞቶ በሦስተኛው ቀን ከሙታን ተነስቶ በአብ ቀኝ አለ፣ ሕያው ነው። ዛሬ ወደ ልባችሁ ብትጋብዙት ሰላምንና የዘላለምን ሕይወት ሊሰጣችሁ ፈቃዱ ነው። ይህ ምስክርነት ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የወንጌል ማኅበርተኛ ሁኑ። ጌታ አብዝቶ ይባርካችሁ።